ገዳዩን ለማጋለጥ ከመቃብር የተሰማው ድምፅ። ይህ እውነተኛ ታሪክ በመላ ዓለም ያሉትን ያስደነገጠ ክስተት ነበር። ጉዳዩም እንዲህ ነው። በፈረንጆቹ አቆጣጠር የካቲት 21 1977 ዓ.ም በቺካጎ ኤጅዋተር ሆስፒታል ስትሰራ የነበረችው የቴሬስታ ባስ አስክሬን በከተማዋ ሰሜናዊ ክፍል በሚገኘው አፓርታማ ውስጥ ተገኝቷል። እርቃኗን ሆና አስክሬኗ በመኝታ ክፍል ውስጥ የሚነድ ፍራሽ ስር በእሳት አደጋ ተከላካዮች ተገኝተዋል። በጣም ረጅም ቢላዋ በደረቷ መሃል ተሰክቶ የነበረ ሲሆን አስክሬኗም ሊገኝ የቻለው ጎረቤቶቿ ከበሯ ስር ጭስ እንደሚወጣ ሪፖርት ካደረጉ በኋላ ሲሆን የእሳት አደጋውም ሊነሳ የቻለው ገዳዩ የወንጀሉን ዱካ ለማጥፋት የተጠቀመበት ጥበብ እንደሆነም በወቅቱ ሊረጋገጥ ችሎም ነበር። ከጥቂት ሳምንታት በኋላ የቴሬስታ የሥራ ባልደረባ የሆነችው ሬሚ ቹዋ ለግድያዋ መፍትሄ የማይገኝ ከሆነ በሕልም ወደ እኔ መምጣት ትችላለች ብላ በቀልድ መልክ ተናገረች። ከቀናት በኋላም የሟቿም የቅርብ ጓደኛ የሆነችው ሬሚ በሆስፒታል ሳሎን ውስጥ ተኝታ ከእንቅልፏ ስትነቃ ቴሬስታን ከበላይ ቆማ አገኘቻት። ከዛች አስደንጋጭ ምሽት በኋላም የሟቿ የቅርብ ጓደኛ የሆነችው ሬሚ የባህሪ ለውጦችንና የመጠቃት የመወጋት አስፈሪ ቅዠቶችን በእያንዳንዷ ምሽት ማየት ጀመረች። ሁኔታዎችም ግራ እያጋቧት መጡ። ከ5 ወራት በኋላም የሬሚ ቅዠቶች እጅግ በጣም እየጨመሩና እየተወሳሰቡ መጡ። በአንድ ምሽት ግን እጅግ በጣም አስደንጋጭና ያልተገመተ ነገር ተፈጠረ። በሌላ አካባቢ ሆስፒታል ዶክተር ለሆነው ለባለቤቷ ሆሴ እኔ ቴሬስታ ባሳ ነኝ ብላ ድንገት በእኩለ ሌሊት ነቅታ ባልታወቀ ድምፅና ከዚህ በፊት ባለቤቷ በማያውቀው ድምፅ መለፍለፍ ጀመረች። እንዲህ ስትል ማውራቷንም ቀጠለች። ስለገደለኝ ሰው ምንም አልተደረገም። ሟቿ ቴሬስታም የገደላትን ሰው ስም አለን ሻውሪ ነበር በማለት በሷ ውስጥ ሆና ተናገረች። በዛች ምሽት የተከሰተው ነገርም ጥንዶቹን በድንጋጤ የሚይዙትን የሚጨብጡትን አሳጣቸው። ግራ ጋብቷቸዋል። ነገር ግን ምንም አላደረጉም ነበር። ክስተቱን በተደጋጋሚ መከሰቱን ቀጠለ። የሟቿ የቴሬስታ መንፈስም ጥንዶቹን ወደ ፖሊስ ሄደው እንደሆነ ለመጠየቅ በተደጋጋሚ እየመጣች ታቃዣቸው ነበር። ነገር ግን ባልና ሚስቶቹ ምንም አይነት ተጨባጭ ማስረጃ ስለሌላቸው ለፖሊስ ምንም ነገርን ከመናገር ተቆጥቦ የነበረ ሲሆን ነገር ግን አሁንም በተደጋጋሚ ቴሬስታ መንፈስ ሲተኙ በጆሮአቸው አለን ሻውሪ ጌጣጌጦችን ሰርቆ ለሴት ጓደኛው ሰጠው፣ አብረውም እየኖሩ ስትል በቅዠት መልክ ትነግራቸው ነበር። ጥንዶቹም ቅዠት ሲበዛባቸው ለፖሊስ ስለ ጉዳዩ ለመናገር ከውሳኔ ደረሱ። ሆሴቿ በመጨረሻም ለፖሊስ ደውሎ ጆስታቹላ የተባለ አዛኝ መርማሪ አገኘ። እሱም ሊያዳምጠው ፈቃደኛ ነበር። በተደጋጋሚ ሟቿም ስሙን ስትጠራ የነበረው ሻውሪ የተባለው ግለሰብ ተገኝቶ ለጥያቄ ፖሊስ ጋር ቀረበ። መርማሪዎች መስቀለኛ ጥያቄዎችን ሲጠይቁትም ተጨንቆ እርስ በእርሳቸው የሚጋጩ ነገሮችን ቢያወራም ነገር ግን ቴሬስታን መግደሉን ክዷል። የሟቿ የቅርብ ጓደኛ የሆነችው ስታቹላ ወደ ሻውሪ የሴት ጓደኛ ሄዳ በቅርብ ምን አይነት ጌጣጌጦችን እንደሰጣት ጠየቀቻት። የወንጀለኛው ፍቅረኛም የጥንታዊ ኮክቴል ቀለበትና ሌሎች ጥቂት ቁርጥራጮችን አሳይቻቸው። የቴሬስታ ጓደኞችም ሁለቱ ጌጣጌጦች የሟች ሴት ንብረት እንደሆኑ ለይተው አውጥተዋል። መጀመሪያ ላይ ሻውሪ ንጹህ መሆኑን በተደጋጋሚ በማውራት የተቃወመ ሲሆን ጌጣጌጦቹንም በገንዘብ ሱቅ ሄዶ እንደገዛ ነገር ግን ደረሰኝ እንደሌለውና የሱቁንም ስም ማስታወስ እንደማይችል ተናግሯል። ነገር ግን ቀስ በቀስ ጊዜው እንዳበቃ ተገነዘበ። በመጨረሻም እሱ እንዳደረገው ሊናዘዝ ችሏል። ወንጀሉን ከተናዘዘ በኋላም ሻውሪ የ14 ዓመት እስራት ተፈረደበት። ቴሬሲታ ግን ከዛን ጊዜ ጀምሮ ጥንዶቹ ጋር መጣም ፍትህ ጠይቃ አታውቅም። ምክንያቱም በራሷ እጅ ፍትህን አግኝታለች። እናንተስ ስለዚህ ነገር ምን ታስባላችሁ? ይህ ነገር ተራ ግጥምጥሞች ነው ወይንስ ትክክለኛ የፍትህ ሂደት? ሐሳብ አስተያየቶቻችሁን በኮመንት አጋሩኝ። ጊዜ ሰጣችሁ ስለተከታተላችሁን እጅግ በማመስገን እንደዚህ አይነት ቪዲዮዎች በየጊዜው እንዲደርሷችሁ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።